የተንቀለቀሉለት ክፋትን ያሰቡለት ተንኮለኞች በተንኮላቸው ብቻ ለዛሬው ቪዲዮ ርዕስ ለመስጠት አስቸግሮኝ ነበር። ሰላማችሁ ይብዛልኝ የተወደዳችሁ የዛባ ቤተሰቦች። ዛሬ እንግዲህ በዛሬው ቪዲዮአችን እንደዚህ እንግዲህ ጥጋው ውጥር ያደረጋቸው እዛው ተንፈስ ሲሉ ተንኮል ደግሞ ያሰኛቸው እዛው በተንኮላቸው ሲቀጡ የሚያሳዩ ቪዲዮዎችን ነው ሰብሰብ አድርጌ ይዤላችሁ የመጣሁት። እስከ መጨረሻው አብራችን ቆዩ። እንግዲህ ሰው ጋር አይታ ነው የሰው ቪዲዮ አይተው ይኸውላችሁ እናንተ ጋር ማይሰሩ ብዙ ነገሮች አሉ። ይኸውላችሁ ገና ከመድረሱ አንደኛ ማውጣቷን እርግጠኛ ስለሆነች ምናምን መሰከስ ጀመረች፣ ግን ያው ተቀደመች። አስቡ ምን ያህል እንደምትናደድ። ድንገት የጀለስ እንግዲህ ሊሰርቅ ሲገባ የገጠመችው ሴትዮ እንግዲህ በጣም አደገኛ ነች ሴትዮ ናትና በኋላ ሲጠራ ማብቶን ጥሩ ነው ቦክሰኛ። እቺን ትሬንድ መቼም አንድ ሰሞን በጣም አስቸግራን ነበር አይደል? እንግዲህ አንዳንዱ ትሬንድ ባትሞክሩት ይሻላል፣ እንደዚህ ይገጥማቸዋል። የካፕል ቪዲዮ የሚሰራ ልጅ ነው እንግዲህ ፕራንክ ምናምን ብሎ ይወለሽ ራሱ ፕራንክ ተደረገ። እንግዲህ መስመሩ ነው የሳተ። ተመልከቱ። ጥጋብ እንዲህ ነው ዋጋ የሚያስከፍለው። እናትየው ምንም አላለችውም። ተመልከቱ። ሴትዮዋ እንግዲህ ተነስታውላ በታወራት በትክክል ትመለስ አልቻለች። ይኸው እንዲመላሽ ተሰጣት። ነታባቱ ተመልከቱ። አንዳንዴ በጣም ለመጣላት ሬዲዮ ነው ሰዎች አሉ፣ ግን ስትንቀለቀለ የገጠማት ይሄ ነው። እንግዲህ ጥሩ ሼፍ ነበር። ከጨረሰ በኋላ እንግዲህ እንደሌሎቹም ገለብጠዋለሁ ሲል በትኖታል ያለቀው ምግብ። የተወደዳችሁ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ፋሚሊውን ተቀላቀሉ። አሁን ኢትዮጵያ ውስጥ ሁላችንም አስቡት እንዲህ ብንሆን ምን ያለ ህጎች እንደሚከበሩ። ዜብራ ላይ መኪና አቆመ እየረገጡ አለፉ። ተመልከቱ። ጀለስ እንግዲህ ሰላማዊ ሰልፍ ላይ ዋናው አጨብጫቢ ነበር እና የሱ ቡድኖች እንደዚህ እስኪመቱት ድረስ ማለት ነው ጭንቅላቱን ተመታ ያያቸው እና አታች ቤቱን ይውላችሁ። ጀለስ እንግዲህ ፕሌን ላይ ነው ማንንም ምንም አያረጋኝም ምናምን ብሎ እንግዲህ አስቦ ነው መሰለኝ በጣም የተሳደበ ነው። በኋላ እንግዲህ እንዴት ዋጋው እስኪሰጠው ድረስ ማለት ነው። ተመልከቱ። እንግዲህ ታሽጎ ነው ሄደው እስከ ኤርፖርት ድረስ ማለት ነው። ጥሩ ትምህርት ነው የተሰጣቸው ለሌሎች ማለት ነው። ለሰው ተንኮል ማሰብ ለራስ እንዲገጥማል ነው ምናምን የሆነ አባባል አላሉ ነው። ለሰው ተንኮል ማሰብ ምናምን መታወቅ ካላችሁ እስቲ ኮሜንት ላይ ጻፉ። እዛ ጋር ደግሞ ይውላችሁ ቆሻሻ እየጠፉ ነው ባለ መኪና ውስጥ ያለው ልጅ። እንግዲህ ሞተረኛው አስተማረው ማለት ነው ቆሻሻ መንገድ ላይ እንደማይጣል። በጣም ጥሩ ትምህርት። እሱ ነካ አደረገው፣ እሷ ደግሞ ሙሉ ምግቡ ነበር ያሸችበት ማለት ነው። ይኸውላችሁ ጫወታ ማል አራዳ መሆን ሲያጫወታችሁ የሱ ደግሞ የተሻለ ነበር። በደንብ ነው የተጫወተባት። ይሄ ሞተረኛ እንግዲህ የሆነ ምንድነው ሞል ነገር ውስጥ ገብቶ ነው በቃ በጠበጠ ከኔ በላይ ምናምን ብሎ ሰከሰባቸው። እንግዲህ በኋላ እንዴ እስኪ
እስኪቀል ድረስ ማለት ነው። ስትየዋ ደግሞ በጣም አፏን የከፈተች ነበርና ውሃ መድፋትና መምራት ነበር እንዲገብታ እስክትቀል ድረስ ማለት ነው። እና አንዳንድ ጊዜ ንዴታችሁ ራሳችሁን ብቻ ነው የሚጎዳው፣ ማንንም ላይ ጎዳ ይችላል እና መታገስ ይሻላችኋል። እቺም እንግዲህ መኪና ውስጥ ያለችው ስትየዋ በጣም የተሳደበች ነው ምናምን ህይወት ተመልከቱ። በጣም የተመተችው እንግዲህ በሮ በጣም ነው የመጣው። አስበውን ሱፐርማርኬት ውስጥ ምናምን እንዴት ይዛችሁ እቃ ስላርቃችሁ ምናምን ስትወጡ እርዳት ይላል። ደግሞ የያዘችው የእቃ ማዕት ተመልከቱ። የሆነ መለስተኛ ኮስሞቲክስ ሱቅ ምናምን የሚያስከፍታት አይነት እኮ ነው። ተመልከቱ የእቃው ተመልከቱ ብዛቱ ገና አላለቀም ሙላ ነበር። እኔ በጣም የሚመቸኝ ፓርት እንደዚህ አይነት ፓርቶች ናቸውና ለሰው ተንኮል አስባችሁ ያ ሰውዬ ደግሞ እጥፉን ሲመልስላችሁ ማለት ነው። የተወደዳችሁ ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ፋሚሊውን ተቀላቀሉ። እንግዲህ ካፌ ውስጥ ነው ያልተመቻን ነገር ያለ ምናምን በግልጽ ምናምን በቃ ጫዎች ምናምን በሩ እንዲመጣት ካወራውቶች ራሳ እዚህ ጋር ትንሽ ተንኮል ቢጤ ያስበዋል። ዋረጨች ምናምን ግን ሰውየው ተመልከቱ እጥፉን ይመለስላት። አስቡት ምን ያህል በቀል እንደሆነ ይሄ እንግዲህ እዚህ ጋር ቲኔጀሮች ምናምን ፖሊስ ዋለ ውሃ ደፉ ማለት ነው። ፎቶ አስነሳቻቸው፣ ሰፈሩን አስጠረገቻቸው ምናምን በጣም ደስ የሚለው ቅጣቷ። እንግዲህ ተረጋጉ፣ ካልተረጋጋችሁ በንዴታችሁ ራሳችሁን ነው የምትጎዱት የሚባለው ለዚህ ነው። መኪና ውስጥ ያለው ፖሊስ ነው አስቡት፣ እንዴት ተንቀልቅላችሁ መጣችሁ። እዚህ ጋር እንግዲህ ሞተኛው ሾፍ እያደረገ ነው። በኋላ እንዲህ ጎማው እስኪቦካበት ተመልከቱ። እና ይቅርባችሁ ሰው ፊት ሳክስ ማድረግ። ልጅት ደግሞ 18 ዓመት አልሞላትም መሰለኝ እና እንግዲህ ማንም ቢነካኝ ከኔ ጋር ነው ምናምን ብላ ነው መሰለኝ እቃየታለች ነው። የሆነ ሞል ነገር ውስጥ ገብታ ይመስለኛል። ተመልከቱ ስልኮች ምናምን ነው እየጣለች ያለችው። ስልኮች ሴፍቲ ግላስ ምናምን መሰለኝ። እንግዲህ ቪዲዮ አለ ምንም በቃ ተባረው እንዳልሰማች ምናምን ማሳየት ነው። ይሄ ሼባ ደግሞ እንግዲህ በስተርጅናው ቲክቶክ መስራት ፈልገዋል። ሰውየው ሮያል ጋርድ መሰለኝ የሚባሉት ሮያል ጋርድ ነው ምናምን መሰለኝ ሮያል ጋርድ እስማ ጋርድ ነው። እስኪ አማርኛው ምንድን የሚባለው? አማርኛው የምታውቁ እባካችሁ አማርኛውን ጻፉልኝ። እንግዲህ ህዝቤ ፖሊሶቹ ላይ በጣም እንትን እያለ ነው። ውሻው ግን እንግዲህ እንደ ፖሊሶቹ አይታገስ፣ ዋጋቸውን ሰጣቸው። የተወደዳችሁ ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ፋሚሊውን ተቀላቀሉ። ጀማሪ ሌቦች ናቸው ይመስለኛል። ፖሊሶች ደግሞ ሬዲዮ ነው የጠበቋቸው ነው። ገና እንደገቡ ተያዙ ማለት ነው።
አስቡ ውርደት። እንግዲህ ያ ቀይ መኪና የያዘው ሰውዬ የተንቀለቀለ ነው በጣም። ግን መንገድ ላይ ምላሽ መስጠት ጥሩ አይደለም። አስፋልት ላይ ምናምን ሴት ላይ አልመታም ምናምን ብላ ነው እንግዲህ ስትመናከር የነበረው። ራሱ ሀገር ወደከሽ። እዚህ ጋርም ቆሻሻ ጥሏል ባለ መኪና አስገባ ማለት ነው። ይሄ በጣም ደስ የሚል ማለት ለቆሻሻ ምናምን ህግ ለማክበር ፖሊሶች ምናምን መኖር የለባቸውም። ህዝቡም ይቃወማል ምናምን ነገር ደስ ይላል በጣም። ይህ ሹፌር እንግዲህ ግራ ቀኝ ሳይ ነው እየዞረ ያለው ማለት ነው። ግን ስቲል ለላየው ከፊት ደግሞ ሄዶ ገጭ። ከዚህ በኩል ያለውን ሲያልፍ ከፊት ያለው ተገጨ ማለት ነው። አንዳንዴ ይወላችሁ አቅማችሁ ማወቅ መልካም ነው የሚባለው ለዚህ። የተወደዳችሁ ለማንኛውም የዛሬ ቪዲዮ ይህን ይመስላል። እንግዲህ መንቀልቀል ምናምን ዋጋ እንደሚያስከፍል ጢባር ምናምን ዋጋ እንደሚያስከፍል የሚያሳይ ቪዲዮ ነበር። ቀጣይ ሳምንት እንዲሁ አሪፍ በሆነ እንዲሁ ማስተማሪ ሊሆን በሚችል አይነት ቪዲዮ መመለስ ይሆናል። አንተ ግን ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ እያደረጋችሁ ጠብቁኝ። ሰላም ቆዩልኝ።